ሰላም እንኳን ወደ ቻናላችን በሰላም መጡ። ዛሬ ስለ ሪሚዲያል ፈተና እና ስለ ዩኒቨርሲቲ አዲስ መረጃ አለ። አብራችሁን እስከ መጨረሻው ቆዩ። በዚህ ቪዲዮ ስለ ሪሚዲያል ፈተና ስኬጁል እናጋራለን። እናም ቪዲዮውን ላይክ፣ ቻናላችንን ሰብስክራይብ በማድረግ አብራችሁን ቆዩ። ወደ መረጃው ስናልፍ ሞስት ኦፍ ስቱደንትስ ቅሬታ እያቀረቡ ይገኛሉ። በአካዳሚክ ካላንደር መሰረት በትምህርት ሚኒስቴር ምንም አይነት ለውጥ እንዳልተደረገ እና የሪሚዲያል ፈተና ከምርጫ በኋላ እንደሚሆን አዲስ የወጣ መረጃ ተሰምቷል። በዚህ መሰረት አብዛኛው ተማሪ ቅሬታ እያቀረቡ ይገኛሉ። ኢንትራንስ ኤግዛም እና ሪሚዲያል ኤግዛም ከምርጫ በኋላ እንደሚሆን እና የዩኒቨርሲቲ ተማሪዎች ምርጫ ከመረጡ በኋላ ወደ መደበኛው ትምህርታቸው ይመለሳሉ ተብሏል። መጀመሪያ ላይ በትምህርት ሚኒስቴር የታቀደው እቅድ ኢንትራንስ እና ሪሚዲያል ኤግዛም ከምርጫ በፊት እንደሚጠናቀቅ ነበር የታሰበው። ግን ይህ ሂደት የትምህርት ድንቅፋት ሊሆን ስለሚችል ከምርጫ በኋላ አሸጋግሮታል ተብሏል። የሪሚዲያል ኤግዛም በዛ ከተባለ ከምርጫ በኋላ 1 ወይም 2 ሳምንት በኋላ ወደ ፈተና እንደሚገቡ ስለሚጠበቅ፣ ስለዚህ አስቀድማችሁ መዘጋጀታችሁን እና ከወዲሁኑ መጠበቅ ይሻላል እያል እንዲህ አይነት ቪዲዮ መረጃ እንደሚደርሳችሁ ከፈለጋችሁ ቻናላችንን ሰብስክራይብ፣ ቪዲዮ ላይክ በማድረግ አብራችሁን ቆዩ። ቪዲዮን እስከ መጨረሻ ስለተመለከቱ ከልብ እናመሰግናለን።